እንፈልጋለን ማለት ነው። የመጀመሪያው ጥያቄ ምንድነው? ሸህ አንዳንድ ሰው ይሄ ማክፈር ሲባል ሰውየው ቀን ማዞር አይነት ያለ ቦታው ተክብር የሚባለው ነገር ቀለል አድርጎ የሚያይተዋል እና ማክፈር ማለት ምን ማለት ነው? እና ኩፍሩን እያየ ዝም የሚለው ሰው ነው አዛኝ የሚሆነው ወይስ ደግሞ ኩፍር ሲያይበት አንተ ይሄ ኩፍር ነው ተመለስ ብሎ የሚነግረው ሰው ነው? ትክክለኛ ቢስሚላህ አንደኛ መጀመሪያ ስህተት ከዋሃብያውም ዋሃብያዎችንም ወንድሞቻችን ናቸው የሚሉት ይሄ በተለይ ከዋን ዋሃብይ የሚባለው ወማሂር የሌለው እዚህ ላይ ቆሟል። በነገራችን ላይ ዋሃብይነት ሆነ ኢኽዋን ይህን ሃይማኖት ሳይሆን ያው ፖለቲካ ነው እና ፖለቲከኞቹ ያልተረዱት ቋንቋን ሉገትም አያውቁም። በሐቂቃ እውነቱን ስንነጋገር የምንለው ነውና አንድ ሰው ከፈረው ቁርአን ሲባል እነሱ እንደሚሉት ይሄኛው ከዲነል ኢስላም አስወጥቶት እነሱ ደግሞ በመተዋቸው በኢስላም እንዲቆይ ያደረጉ ይመስላቸዋል። ግን ከፈረ ፈሰቀ ያለው ንስበተል ፊዕል ኢለል ፋኢል ዋሃብያዎችን ወይም የዋሃብያው መሰል አላግባብ ሸሪዓተል ኢስላሚያ የማይፈቅደው ነገር ተናግሮ ሊሆን ይችላል። ሸሪዓተል ኢስላሚያ የማይፈቅደውን በቀልቡ ኢዕቲቃድ አድርጎ ሊሆን ይችላል። ሸሪዓተል ኢስላሚያ የማይፈቅደውን አካላዊ እንቅስቃሴ አድርጎ ሊሆን ይችላል። ያ ሰው ይሄን በመስራቱ ከኢስላም ወጥቷል። ለምሳሌ ያህል አላህ አካል ነው ሲል አካል ያልሆነውን ጌታ አርሽ ላይ ነው ይወጣል፣ ይወርዳል፣ እግር አለው፣ ጀሃነም ያስገባዋል ሲል ይህ ሰው ከኢስላም ወጥቷል። ይሄን በማለቱ ነው የወጣው። ከዛ በኋላ አሉል ሐቆች ምንድነው የሚሉት? ይሄ ከሸሪዓተል ኢስላሚያ ጋር የሚጻረር ስለሆነ ከኢስላም ወጥቷል። ምሳሌ ፉቃዎቹም ሲሉ አህሉል ከላሞችን ማይታችሁ ከሆነ ከፈረሁ ሻፊዒዩ ብንል ኢማሙነ ሻፊዒ እጁን ይዘው ከኢስላም አስወጡት ማለት አይደለም። ፈሰቀሁ ሻፊዒዩ ፈሰቀሁ አቡ ሐኒፈተ ከፈረሁ አቡ ሐኒፋ ማለት ምንድነው? ይሄ ሁክሙ ከኢስላም እንደሚወጣ ተናግረዋል። መጀመሪያ ነው እሱ ከኢስላም የወጣው የወጣውን ከኢስላም ወጥቷል ብሎ መናገር ነው። ይህን ከኢስላም የወጣውን ሰውዬ ጆሮ ዳባ ልበስ ብለን እነዛውን ሙዲያሂኖቹ እንደሚያደርጉት ከኢስላም አልወጣም ስላል ኢስላም ላይ ሊቆይ አይችልም። ከኢስላም ያልወጣውን ሰው ደግሞ ሰውየው ብድግ ብሎ ከኢስላም ወጥቷል ስላለ ሊያስወጣው አይችልም። ለምሳሌ ያህል ብንወስድ ዋሃብያዎች እኮ አህለሱና ወልጀማዓን ተወሱል በማድረጋቸው እስቲጋሳ በማድረጋቸው አላህን አካል አድርገው አርሽ ላይ ስላደረጉ ከኢስላም ወጥተዋል ብለዋል። እኛ ግን ከኢስላም አልወጣንም አልሐምዱሊላህ። እነሱ ዋሽተው ቀሩ። እነሱ ይህን በማለታቸው ሙስሊምን ካፊር በማለታቸው ከኢስላም ወጡ እንጂ እኛ እስልምናን እስከያዝን ድረስ እነሱ ስላሉን በፍጹም ከኢስላም ልንወጣ አንችልም። ስለዚህ ዋሃብያዎች ኢዕቲቃዳቸው ነው ከኢስላም ያስወጣቸው እንጂ እኛ ወጥተዋል ስላልናቸው አይደለም። እነዛ ሙዲያሂኖቹ ደግሞ ኢስላም ውስጥ ናቸው ስላሏቸው ኢስላም ውስጥ አይደሉም። አንድ ምሳሌ ልንገራችሁና አንድ ሰው ሩህና ጀሰዱ ተተያየና ከሞተ በኋላ የምንወደውም ሰው ይሁን እናት አባትም ይሁን ልጅም ይሁን ወደነዋል ወይ ሸኽ ነው ብለን ይህን ሰው ሁላችንም ተባብረን አልሞተም አለ በህይወት ነው እስከተባለ ድረስ በህይወት መቆየት አይችልም አይደለም። ያልሞተውን ሙቷል ብሎ ደግሞ ዜና ቢሰራ ሰውየው ሊሞት አይችልም። ስለዚህ እኛ ምንድነው በህይወት ያለውን በህይወት አለ፣ በኢስላም ያለውን ከኢስላም የወጣውን ከኢስላም ወጥቷል ነው የምንለው። ዋሃብያዎች ግን ሙዲያሂኖች በተለይ ዋሃብያዎች ከኢስላም ወጥተው ልክ እንደሞተው ሰው ሰውነታቸውና ህይወት ሩሃቸው ቢለያይም እንደው አትነካኳቸው አሉ እንበላቸው ነው የሚሉት። ከሚገርመው እኮ ምን ይላሉ? መሳላው እኮ እውነት ማክፈሩን ያከፍራል ይለዋል። ከኢስላም ያስወጣል እኮ በይን እንተማመናለን ግን አንላቸውም ነው። በዚህ ሞቶም አልሞተም ማለት ታሞ አልታመመም ብንል ይሄ ይጣማል ብለው ስለሚያስቡ ተክፊር ብሎ ማለት ከኢስላም ማስወጣት ሳይሆን ከኢስላም የወጣውን ከኢስላም ወጥቷል፣ ከኢስላም ያልወጣውን በኢስላም ላይ ነው ማለት እውነትን መናገር እንጂ ይሄ ስላለባበሱ እነሱ መጥቀም አይደለም። አዛኝ ማንኛውም ከኢስላም ወጣችኋልና ሻሃዴቴን አድርጋችሁ ለዛ ለከፋው ጀሃነም ከመጋለጣችሁ በስተፊት ወደ ኢስላም ንቶሎ
ቁርአንም ሆነ ሐዲስ አይማዎቻችን ያስቀመጡት የእናንተን አይነት እምነት አይደለም። አካል ያመለከ ሰው ከጀሃነም ነፃ ሊሆን አይችልም እያል እኛ ሐቂቀተን አዛኞቹ ለዋሃብያዎች እኛን ማለት ያለባቸውን አደጋ ነግረን ከዛ አደጋ ውጡ ነው የምንለው። ሌሎቹ ግን አዛኝ መስለው ይሄንን ከአላህ ውጭ ያለን ማምለክ ልክ ዲነል ኢስላም እንዲሆነ አድርገው ረሻሾች ናቸው። ረሱሉ ደግሞ መን ኸሸና ፈለይሰ ሚና ብለዋል። መሸጥ መግዛት ላይ ሌላው ነገር ላይ እንኳን የሚያታልል የሙስሊሞችን ባህሪ የተላበሰ አይደለም፣ እንኳንስ በአቂዳ ይቅርና። ስለዚህ ተጋቢሉ ሉገቱንም እናስተምራቸው ነበር። ተጋቢሉ ከዛሊከ አህካሙን የምንነግራቸው ነበር። ሳይሆናቸው ማሳደጉ ሳይሆናቸው ሱሪ ቆረጡና ደግሞ አንዳንድ እህቶቻችን የማያውቁ ኡስታዝ ስላሏቸው ኡስታዝ የሆኑ መስሏቸው ሉጋውንም ሳያውቁት ቀሩ፣ ሸርዑንም ሳያውቁት ቀሩ፣ ዒልመል ከላሙንም ሳያውቁት ቀሩ። ደግሞ ይባስ ብለው ሌላ ደግሞ የሚሕፈዝ የሆኗቸው ለነሱ የሚከላከሉ ደግሞ ሌሎች ፎርቲዶች ከጎናቸው ሆነው አልከፈሩም። ግድ አካል አምልከው ይሙቱ ብለው ጠዋት ማታ ጉረሯቸው እስከሚደርቅም ድረስ ይጮሁላቸው። ከኢስላም የወጡትን ሰዎች ከኢስላም ላይ ሊያቆዩቸው አይችሉም። ሼህ አብዱራህማን ለበይኩም ሼህ ባረከላሁ ፊኩም ወኢያኩም። የሆነ ማብራሪያ የሰጣችሁ ያው አሁን ሰዓቴን እጠቀማለሁ። ወደ ሁለተኛው ጥያቄ ነው የምወስዳችሁ። ይህንን በዚህ ልክ ከተረዳ ነው ማለትም እኛ ሳንሆን የምናስከበራቸው ራሳቸው ድርጊቱ ላይ በመውደቃቸው ወይም እምነቱ ላይ በመውደቃቸው ደግሞ ኩፍሪያት የሆነውን በመስራታቸው በመናገራቸው ራሳቸው ናቸው እንጂ ከእስልምና ያወጡት እኛ ያንን ነገር ናቸው እንጂ እኛ አይደለንም እና ያስወጣናቸው። ባረከላሁ ፊኩም። ያለይት ተጅሲማቸውን ትተው ሙስሊም ሆነው ሚን አህል ጀና በሆኑ ለአንዱም ሰው ጀሃነምን አንመኝለትም። አንድም ሰው በተጅሲም እንዲኖር እንኳን አንፈልግም። በእኛ ፍላጎት ቢሆን ኑሮባ ነዓም ሼህ መርሐባ። ሁለተኛው ጥያቄ ያው ሶሻል ሚዲያ ላይ በጣም የተመላለሰ በየጊዜው የሚታይ ነገር ነው። አንዳንድ ግለሰቦች ልክ አሽዓሪያና ማቱሪዲያዎች በሆነ አቂዳ ጉዳይ ያኔ በስም ደረጃ አሽዓሪያና ማቱሪዲያ ይባላል። አህሉ ሱና ወል ጀማዓ ሲባል እነሱ ናቸው የሚፈልግበትና እነዚህን ሁለቱን ይዞ ከዛ በኋላ እንደ ሶስተኛ ወይም ደግሞ አህሉ ተፍዊድ ብሎ ወይም ደግሞ አህሉል አሰር ብሎ የእነ ኢብኑ ተይሚያን መንገድ እንደ ትክክለኛ አህሉ ሱናዎች አቋም ማድረግ የሚፈልጉ ሰዎች አሉ። ያው የሚታወቅ ነገር ነው፣ ሰዎቹ ይታወቃሉና የእነ ኢብኑ ተይሚያ መንገድ ያኒ ይሄ የተጅሲሙ መንገድ የአህሉ ሱናዎች መንገድ ነው ወይ? እነዚህ ሰዎች አህሉ ሱናዎችን ይወክላሉ ወይ? መርሐባ። ይሄ በደንብ የብዙ ሰው ችግር ስለሆነ እዚህ ላይ ኢንሻአላህ ትንሽ ደቂቃዎች ሊፈጅ ይችላል። ومن الأباطيل والضلالات التي تنشرها الوهابية المتسترة بالإخوان የዋሃቢያዎች ናቸው ብትፍቃቸው ግን ለዛሂር ኢኽዋን የሚባሉት ያው ዶሚር የሌላቸው ሁሉም ቦታ እንደ ስስት እየተቀያየሩ የሚገኙ የሆኑ ሰዎች በጣም ካላቸው መጥፎ መርዛም አስተምሮታቸው ተፍሪቁሃ በይና አህሊል ሐዲሲ ወአህሊል ከላም አህሉል ከላሞች ለብቻ አህሉል ሐዲሶች ለብቻ እንዲሆኑ አድርገው ኢብኑ ተይሚያን ሚን አህሊል ሐዲስ ወይም ሚን አህሊል አተር ሊያረጉ ይፈልጋሉ። ለነሱ የምንላቸው ምንድነው? ወነቁሉ ኢነ አህለል ሐዲስ አው الአثر ومن تبعهم يثبتون صفة الجهة واهل الكلام يخالفونهم في ذلك ይላሉ። የነሱ አባባል ምን እንደተለያዩ አድርገው አህሉል አተር አህሉል ሐዲስ ለአላህ አቅጣጫ ያሰብታሉ። አህሉል ከላም የሚባሉ ደግሞ እነሱን ይخالፏቸዋል። ይሄ አላህ አርሽ ላይ ነው ብሎ ማለት ወይም አላህ ከላይኛው አቅጣጫ ያለ ነው ብሎ ማለት የአህለል አሰሮች መዝሐብ ነው። ኢብኑ ተይሚያ ደግሞ ያንን የተከተለው ይላሉ። ነቁሉ ለሁም ከላ ወሐሻ፣ ይሄ ነጭ ውሸት ማጭበርበር ነው እንላቸዋለን። ይሄ ንግር በፍጹም በጭራሽ እውነት ሊሆን አይችልም። ለምሳሌ እኮ ኢማሙ ጧሐዊያን ብንወስድ ቅድም ሸዲያውር ሲሏቸው የነበሩት አህሉል ሐዲስ ሚን አኢመቲል ሐዲስ ወአሐዱ ኪባሪል ሑፋዝ ተሑፋዞቹ አንዱ አሉ የሚባሉት ሚን ሰለፊነ ሷሊህ ሰው ናቸው። አቂዳቸው ላይ ምንድነው ሰው ያሉት? ራስዎ ደግሞ የሰው አቂዳ ሁሉም የተቀበላት የሆነችው ሁሉም ኡማ
ማሊክያውም ሻፊዒያውም ሐንበሊ አፋዲሉል ሐናቢላ ፉዳላኡል ሐናቢላና ሐነፊዮቹም የተቀበሏት ምን ይላሉ? ተዓላ ያኒ ላህ አኒል ሁዱድ ወልጋያት ወልአርካን ወልአዕዳኢ ወልአደዋት ላ ተሕዊሂል ጀሃቱ ሲቱ ከሳኢሪል ሙብተዲአት ያሉት ማንነት ኢማሙ ጦሃዊ ናቸው። ወቃለ ኢማሙል አኢማ ወጀበሉል ዒልሚ ወተቅዋ አታጁዲን ሱብክዩ ኢነ ጁሙረል ኡማ ዩቂሩና አላ አቂደቲ ጦሃዊ ሰለፈን ወኸለፋ ወለቲ ፊሃ ጦሃዊያ ውስጥ ነፍዩል ጀሃቲ አኒላሂ ተዓላ። ወቃለ ኢማሙል ሐፊዝ ኢብኑ ሐጀር ፈቱል ባሪ ላይ ብናየው ምን ይላሉ መሰላችሁ? ወላ የልዘሙ ሚን ከውኒ ጀሃተይል ኡሉዊ ወሱፍሊ ሙሐለን አለላህ አላህ ከላይ ነው ከታች ነው ማለት ለአላህ መገለጫ ተገቢ ባህሪ ባይሆንም አላ ዩሶፈ ቢልኡሉዊ አልይ ነው አላህ የሁሉ በላይ ነው ሁሉን የሚቆጣጠር ነው ማለት ይከለከላል ማለት አይደለም አሉ። لأن وصفه بالألو من جهة المعنى ይሄ ኡሉወል ማዕና የምንለው አላህ ከሁሉም በላይ ነው በቁድራው ከሁሉም በላይ ነው በማድረጉ የሚለው ነገር ይሄ ነፍ የለበትም። ወልሙስተሒል ይላሉ ኢብኑ ሐጀር ልብ በሉልኝ አውነ ዛሊከ ሚን ጂሃቲል ሒሲ አላህ በዛት በሐቂቃው ከላይ ነው ብሎ ማለት ለአላህ ሙስተሒል ነው ይላሉ። እንግዲህ ከእነ ኢብኑ ሐጀር በላይ ሙሐዲስ የለም። ወነቁሉ ለሁም نقل المحدث المشهور معجبة الدنيا على علي القاري شرح المشكات የሚባለው ላይ الإجماع على تنزيه الله عز وجل عن الجهة التي لم ترد في كتاب الله ولا سنة رسوله صلى الله عليه وسلم ولكن الوهابية المموهات نزي የሚቀባቡና አታላይ የሆኑ تنقلوا عن ابن تيمية وأضرابه المشهورين بتقولهم على السلف مال لم يقولونه ولم يعتقدونه في مسائل كثيرة التي خالفوا فيها جمهور أهل الحق والعلم. الله يطبقنا نزب وهابيان ሌላ ሊቀቡ የሚፈልጉት አቡ ተይሚያና ከአቡ ተይሚያ መሰሎች አካል ነው ብለው ካላይ አድርገው ይሄ የሰለፉነ ሷሊህ የሰለፎቹ አቂዳ ነው ይሄኛው ደግሞ የአህለል ከላም ነው ብለው የኢብኑ ተይሚያንም አንድ አቂዳ ልክ አንድ እንደ መዝሃብ አድርገው ሊያቀርቡ የሚችሉ ሰዎች በፍጹም ውሸት ነው። ከውቀትም ነፃ ናቸው። አቂዳውንም አያውቁትም። አቂዳተ ተጅሲም አላህም በአካል ከላይ ነው ያለ ሰው ከሙስሊሞች ውስጥ ነው ተብሎ በፍጹም ሊቆጠርም አይችልም። የኢብኑ ተይሚያ አቂዳም ከሙስሊሞቹ አንዱ አቂዳ ነው ሊባል አይችልም። እነዚህ ቅጡ የጠፋቸው ዋሃብያ እንዳይባሉም ከዚህ መለስ ብለው በአህለ ሱና ውስጥ ተሰግስገው ለመግባት የሚያስቡ አህለ ሱናው አቂዳውን እንዲያሳውቁ ከዋሃብያውም እንዳይጣሉ የሚሉ ጁሃላዎች ጭራሽ የዲነል ኢስላም ሚስጥር ያልገባቸው ሰዎች የሚሉት እንጂ የኢብኑ ተይሚያ አቂዳ ሚን አቂደቲል ሙስሊም ሆኖም አያውቅም። አሁንም አይደለም ወደፊትም ኢላን ተቁመሳ ይህን አቂዳ ነው ብሎ የሚቀበል አሊም የለም። አሁን ያቀረብናቸው ትልልቆቹ ሙሐዲሶች ሌሎቹም አቂዳቸው አቂደተ ተንዚህ ነው። ስለዚህ አህሉል አተር የሚሉት ምን ማለት መሰለህ እንዲሁ የሚሉት ሲያጡ ካሁን በፊትም ተሞክሮ ነበር። የመጅሊስ መመሪያ ደንብ ሊያረጉን ፈልገው ነበር። ዋሃብያ የራሱ ታርጋ የለውም፣ የራሱ ካርታ የለውም፣ የራሱ ፓስፖርት የለውም። በሙሐመድ ፓስፖርት ሰይዲን ሙሐመድ ነው ብሎ ለማሻገር የተጅሲምን አቂዳ የአህሉል አተሮች ነው ብለው ጠጋ ለማለት ወደ ሙስሊሙ የሚጋጋጡትና የሚፈራገጡት ስለሆነ መጨረሻ የኢብኑ ተይሚያ አቂዳ የሙስሊሞች አቂዳ አይደለም። ይሄ ምንም በሙሉ የምንለው ነው የሚል ከሆነ ከማውራት ያለፈ አንድም ኪታብ ስለማይዘክር ኢብኑ ተይሚያና ከኢብኑ ተይሚያ መስተሎች ሙዲያሂኖች ካልሆኑ በስተቀር ከአህለል ሐዲሶችም ከፉቃሃዎችም ከነህዮችም ከአህሉል ከላሞችም በአጠቃላይ ጀበል ፊል ዒልም ከሆኑት አሊሞች ማምጣት በፍጹም አይቻልም። ይህን ስናወራ ሼህ አብዱራህማን እኔ እንደመሰለኝ ብዬ እኔን አቋም አይደለም። አሁን ለጥያቄዎች ሁሉ መልስ እንሰጥ። አንዳንድ ሰዎች ይላሉ
የኔ እንደዚህ ከሆነ ብለው የሚሰጡት መልስ አለ። በጭራሽ ይሄ የዑመር መልስ አይደለም። እኔ ብዬ አልመልስም። ዑለማዎቹ ያስቀመጡትን ነው የምንናገረው። ዑለማዎቻችን ደግሞ ያኮሩናል። የኢብኑ ተይሚያን አቂዳ ብሎ የሚይዝ ሰው ሻሃደተይን አድርጎ ወደ ኢስላም እስካልተመለሰ ድረስ ያው ከኢባደቲል ኢጅል እነዛ ኢጅል ያመለኩ ወይም ሌላ ቀርበው ዘይት ቀብተው እየተሸከሙ እያወጡ እያስገቡ ከሚገዙት ሰዎች ተለይቶ በፍጹም አይታይም። በፍጹም አቂዳ ሊሆንም አይችልም። እውነታው ይሄ ነው። ሌላ ሰው ቢቀባባላቸውም ሊጠቅማቸው አይችልም።